የ2018 ዓመተ ምህረት የካፍቾ ብሔር የዘመን መለወጫ በዓል በየደረጃው በድምቀት መከበር ከጀመረም ውሎ አድሯል። አሁን ላይ ወደ ማገባደጃውና ወደ ዋናው የካላንደሩ መዝጊያ ወደ ሆነው ዕለትና በዓሉ በድምቀት የሚከበርበት ቀን ላይ ደርሰናል። እንኳን አደረሳችሁ አደረሰን። የዘንድሮ ማሽቀሮ በእጅጉ ለየት ያለ ነው የሚሆነው በዩኔስኮ ለማስመዝገብ ከጫፍ የተደረሰበትና የዩኔስኮ ተወካዮች ተገኝተው ስለ በዓሉ አከባበር የታደሙበት የጥንት አባቶች ተፈጥሮን ጠብቀው ያቆዩበትና በማሽቀሮ ዕለት ስለ ተፈጥሮ የሚወያዩበት ሁኔታ ቀልብን ሳቢ ከመሆን ባለፈም ልዩ ቦታ ሊሰጠው የሚገባበትንም ሁኔታ መክረው የዋሉበትም ነው። በሌላ ጎኑ ለዘመናት የሕዝብ ጥያቄ የነበረው የከፋ ንጉሥ ዘውድና ዙፋን ለእይታ የተገኘበት ቀን መሆኑ ደግሞ ለየት እንዲል ትልቁን ድርሻ ወስዷል። ዕለቱን ለከፋ ታላቅ ታሪክ ሰርተው ያለፉ እንደ ሻተራሻ ወርቁ አለሙና አምባሳደር ዘውዴ ወትሮ መታሰቢያ የህሊና ጸሎት በማድረግና በከፋ ንጉሥ የልጅ ልጅ ኮላዎቾች ግርማ ኪዳኔ የምክር ቤት አባሎቻቸው ጋር ምረቃ በማድረግ እንዲሁም በአንጋፋ አርቲስቶቻችን ሙዚቃ ደመቅ ባለ መልኩ ተጀምሯል። ባስባችሁ ይህንን የከፋ የዘመን መለወጫ በዓል ከኛ ጋር ለማክበር ከርቀትም ከቅርብም የመጣችሁ እንዲሁ እንደተሰባሰብን እግዚአብሔር አይነጣጥለን። እግዚአብሔር ክፉውን ነገር ከሀገራችን ያርቅልን። ደግነቱ እግዚአብሔር አስተማሪ ነውና ይቺ የኛ ሀገር የሰው ደም አትፈልግም። የሰው ደም ስለማትፈልግ ቀደመና እግዚአብሔር ከእንደዚህ አይተ ተማር ብለውን እኛም ተምረን ሰውን ሳይገል ሰው ከቤቱ ሳይፈናቀል ቤት ያለው ቤቱን ትቶ በየጫካ በየበረሃው በየበረንዳው ሲተኛ ሰማን እንጂ እኛ አላየንም። አሁንም እግዚአብሔር ሆይ አርቅልን። እግዚአብሔር ሆይ ትለመናለህና ልመና ሁሉ የኛ ልመና ደርሶ ምሕረትን ስጠን። በተረፈ እግዚአብሔር በጎደለ ጨምሮ ይመርቀን። ይሰግድ ይህን ተከትሎ ለበዓሉ መከበር ልዩ ድምቀት የነበረው በዲዛይነር ባዩሽ ተስፋ የቀረበው የፋሽን ትርኢት መድረኩንም አስውቦታል። በዕለቱ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የካፍቾ ብሔርና ጥብቅ ደን ያላቸው ቁርኝት በዩኔስኮ እንዲመዘገብ የሚያስችለውን እንደሚከተለው አብራርተዋል። የመሽቀሬ በዓሉን ስናከብር በጋራ በተለይ እናንተ እንድትገኙ የፈለግነው አንዱና ትልቁ ነገር የዚህ የከፋ ዘመን መለወጫ በዓል ወይ መሽቀሬ በዓል የምንለው ሲከበር በሀገራችን ታሪክ በተለይ የከፋ ሕዝቦች ኢንዲፔንደንትሊ ከምንኖርበት ዘመን ጀምሮ በዋናነት በጋራ የሚከበር በዓል ነው። ብሔራዊ በዓላቸው ነው። የሚገመገመው ነገር ዛሬ የምትመለከቱት የከፋ ባዮስፈር፣ ዛሬ የምትመለከቱት የከፋ ኢኮሎጂ፣ ደኑ፣ ጫካው የዚህ የመሽቀሬ በዓሉ ትሩፋት ነው ቢባል አጋን አይደለም። ለዛም ጭምር ነው ዩኔስኮ የከፋ ደንን የከፋ ኮፊ ባዮስፈር ቅርሴ አድርጎ ከወሰደ ይህ ቅርስ ነው ለዓለም እንዲመዘገብ ያደረገውን በዓል ወይም ፌስቲቫል ቅርሱ አድርጎ ሊወስድ ይገባል። ለዛሬ እናንተ ይጣላችሁ። ይሄም የሆነው ነው በበዓሉ ጊዜ የመጀመሪያ የሚገመገሙ ሻሮ ወይም ቁቦ ደን ይባላል በከፊኛ። ጫካው ሰላም ነው ወይ? ደኑ ሰላም ነው ወይ? የትኛው አካባቢ ላይ ያለው ደን ነው የተመናመነው? ማን ነው ያመናመነው? ማን ነው የጎዳው? ማን ነው ያሻሻለው? የሚለው ግምገማ የየፕሮቪንሶቹ ኃላፊዎች ይገመገሙበታል ማለት ነው። ስለዚህ ለመሾምም ለመሻርም አካባቢን መጠበቅ አንዱ መሰረት ነውና በከፋ ባህል። ስለዚህ ይሄን ባህል ዓለም ወስዶ የራሱ ባህል አድርጎ ቅርስ አድርጎ ካልመዘገበው የቱን ሊመዘግብ ነው? ይሄን ሊጠበቅ ያደረገውን ይህ የመሽቀሬ በዓል ፌስቲቫል ወስዳችሁ እንድትመዘግቡልን ስንፈልግ
በቦታው መታችሁ እንድታዩትና እንድትመሰክሩ። በዓሉን የሚመለከቱ ንግግሮችና ለውይይትም መነሻ የሚሆኑ ሀሳቦች በአቶ አሳየ አለማየሁ የደቡብ ምዕራብ ኢትዮጵያ የናቡ አስተባባሪና በአቶ አበራ ሲሳይ እንደሚከተለው ቀርቦ ሰፊ ውይይትም ተደርጎበታል። ይሄ ለወደፊቱ አየር ንብረት ለውጥ የቡናን ዝርያ እያጠፋ ሲሄድ ከ2050 በፈረንጆቹ አቆጣጠር የአረቢካ ቡና ይቀራል ተብሎ ከሚታሰብባቸው የፎረስት ብሎኮች አንዱ ነው የሳውዝ ዌስተርን። ባህሉ አንደኛው ነው። የከፋ ባህል እንደሚታዩት ነው። በዋናነት 3 ብሔረሰቦች አሉ። ከዛ ሌሎቹም ሁሉ ኢትዮጵያና አልፎ አረብ ሀገራት ነዋሪዎቹ የሚኖሩበት በንግድ የሚኖሩበት አካባቢ ካልቸሩ በተለይ ቅድም ባልኩት መንገድ ደኑን ብዛዮቱን ለመጠበቅ ወሳኝ ነው። ትላንት ዛሬ አይደለም፣ ዛሬ ደግሞ ትላንት አይደለም። አሁን ትውልዱ ከድህነት ጋር መኖር ላይፈልግ ይችላል። ምክንያቱም ዓለም እየሰለጠነ ነው። የኢኮኖሚ ውድድር አለ። እዚህ መሃል ቅድም የተለያዩ አካላት እንደሚያነሱት ትላንት አባቶች ጠብቆ ባቆዩት ልክ ዛሬ አስገድዶ ጠብቆ ማቆየት ሊቸግር ይችላል። በምን መንገድ ነው ካሁን ባለመጠበቅ ያለብን የሚል ነገር ካላሰብን እንዳንቸገር ፈራለሁ። በድህነት ትቆያለህ ብሎ መውሰድ አይቻልም። 3 ሄክታር ለፀሐይና ለተለያዩ አየር ንብረቶች አጋልጠው ወይም ተንከባክቦ የሚያገኘው ቡና ምርት 100 ሄክታር ያለው ከዛ የሚያንስ ከሆነ ለምን የሚል ጥያቄ ማንሳቱ አይቀርም። ስለዚህ እንዴት ነው የምንኪሰው? አንደኛ ደኑን መጠበቅ አለብን። የአባቶቻችን ትሩፋት ነው፣ ለኛ ኩራት ነው። ለኛ ለሀገርም እንደ ሀገር ኩራት ነው፣ ለአፍሪካም ትልቅ ሀብት ነው፣ ለዓለምም ትልቅ ሀብት ነው ብለን ከወሰድን ወጣቱን እንዴት ነው በኢኮኖሚ መያዝ ያለብን የሚል ነገር በደንብ ተሰምሮ መወሰድ አለበት። በሀገር ደረጃ ፌዴራል መንግስትም አስምሮ ሊወስድ የሚገባው በጥናት ቀርቦለት እንደዚሁ በናሽናልም ኢንተርናሽናልም ደረጃ ምን ሊደረግ ይገባል የሚለው ካልታሰበ ግድም እንደምትሉት አሁን እንግዲህ ኮር ተብለው ከተለዩ አካባቢዎች ዋስትናው ምን ያህል ነው ብላችሁ ያነሳችሁ ጥያቄ ትክክለኛ ጥያቄ። ዋስትናውን ልናስጠብቅ ከሆነ ኢኮኖሚካሊ እንዴት ነው እዛ አካባቢ ያለውን ሰው እንዴት ነው የምንደግፈው የሚለው አብሮ መነሳት መቻል አለበት። አንደኛው ቡና ሲመረት የቡና ሽያጭ ቅድም እንዳልኩኝ በልዩ ሁኔታ ተንከባክቦ ደን መንጥሮ ቡና ምርትና ምርታማ ሆኖ ያገኘው ሽጦ የሚያገኘውን ያህል ከዚህ አካባቢ የሚወጣው ቡና በዛ ልክ ቡና ዋጋ አግኝቶ ወይም ኮምፖሴት ተደርጎ አርሶ አደሩ ኢኮኖሚው በዛ ልክ እኩል ሆኖ ልጆቹን ማኔጅ ማድረግ የማይችል ከሆነ ልጆቹን መቆጣጠር ሊያቅቶ ይችላል። ምክንያቱም ምርት መጨመር አለበት። የሌላ አካባቢ ምርት በዚህ ልክ ከሆነ የኛ ለምን አይጨምርም የሚል ወጣቱ ወላጁን ሊያስገድድ ይችላል። ስለዚህ ወላጁ ወጣቱን ሊይዝ የሚችለው ደግሞ ተመጣጣኝ የሆነ ገቢ አግኝቶ በጠባብ መሬት እያረሰ በሰፊ ደኖች ላይ ያለውን ቡና የተንከባከበ ደኑንም የተንከባከበ ሚዝ ከሆነ ብቻ ነው። ስለዚህ ለዚህ አንደኛ እንደ ፌዴራል መንግስት ወይም ኢንተርናሽናልም እንዴት ነው ኮምፖሴት እንዴት ነው ሊንክስ የሚችል እንዴት ነው ልናመጣጥን የሚችለው የሚል ጥናት ውስጥ ተካቷል ወይ መካተት የለበትም ወይ? በማስገደድ በማስፈራራት በመናምን መጠበቅ በጣም አስቸጋሪ ሊሆን ስለሚችል በዚህ ልክ ተወስኖ ካልተገደ ትንሽ እንዳንቸገር ስለሚፈራ ነው። አንደኛ እሱ ነው። ሁለተኛ በአገር ደረጃም ስራ አጥ ወጣቶችን አብዞር ማድረግ ወሳኝ ነው ከተባለ ኢንዱስትሪ ትልቅ ሚናውን ስለሚጫወት ክልሉ ደቡብ ምዕራብ ክልል ነው። በነገራችን ላይ ከፋ በተለየ ሁኔታ ደቡብ ምዕራብ ክልል ሸካም ብንወስድ፣ ቤንች ሸኮን፣ ማጂን ብንወስድ፣ ኮንታን ብንወስድ፣ ዳውሮን ብንወስድ ሁሉም በተፈጥሮ ሀብት የጠገበ ነው። ህዝቡ ጨዋ ሆኖ ለተፈጥሮ ሀብት ክብርና ቦታ ሰጥቶ ጠብቆ ያቆየው ህዝቡ እንደ ህዝብ የሚከበር ነው። ግን ደግሞ ነገ ይቀጥላል ማለት ስለማይቻል ደቡብ ምዕራብ በተለየ ሁኔታ የኢንዱስትሪ ተደራሽነቱ እና ስራ አጥ ወጣቱ ወደ ኢንዱስትሪ ሽፍት የሚያደርግበት አንደኛ ከተፈጥሮ ጋር አሁን ካለው ሀብት ጋር የሚገናኝ ኢንዱስትሪ ማኖር አስፈላጊ ይሆናል። ሁለተኛ በተለየ ሁኔታ ኢንዱስትሪ ሀብን ወደዚህ አስፍቶ ወጣትን ወደዚህ አብዞር የምናደርግ ከሆነ ተፈጥሮ ጠብቆ የመቆየት እድሉ ሰፊ ይሆናል ማለት ነው። አንደኛ እሱ ነው። ሁለተኛ እንግዲህ ለመቶ ምናምን ዓመታት
ክብሩን ጠብቆ የቆየው አባቶች ደን እንዴት ነው ብሎ እየገመገሙ ስለመጡ ከንጉሱ ጀምሮ መደማመጥ ጥሩ ስለሆነ ብንደማመጥ ጥሩ ነው። ከንጉሱ ጀምሮ ትንሽ እንደማመጥ እያጠቃለለ ስለሆነ አቴንሽን ጠብቆ አቆዩ የሚባሉ እነሱ ናቸውና ህዝቡ በእነሱ ስር ነውና ለእነዚህ ኢንስፔክት የማድረግ ወይም የመቆጣጠር እነሱ ጋር የመወያየት እነሱ ጋር ሀሳብ ይዘው መነሳትን እንደ ተቋም ማድረግ በኩል ያለው ነገር አለ ወይ? አንደኛ ይሄ ነው። ሁለተኛው የኔ ሀሳብ ምንድነው? ከፋ ውስጥ ደን እንዲጠበቅ ትልቅ አስተዋጽኦ ካደረጉት አንዱ የመቃብር ስፍራዎች ናቸው። መቃብር ስፍራዎች ከፋ ውስጥ በአራት ይመደባሉ። ከታች ሲነሳ ማሾ፣ ቂፎ፣ ጉቶ፣ ሞጎ ተብሎ ነው የሚታወቁት። የእነዚህ ይዞታዎችን የይዞታ ባለመብቶች ከመጠበቅ አንጻር ምናልባት አሁን እነዚህ በየእምነቶቻቸው ቢሆንም የአባቴ ነው የቅድሚያ አያቴ ነው ብሎ ሰው የሚጠብቅበት ስራ ስላለ ለነሱስ የጥበቃ መብት ግልጋሎት ምን ያህል ነገር እየተደረገ ነው? ጥናቱስ እነሱን ያውቃል ወይ? ለዚህ ለአካባቢ ወይም የተፈጥሮ ሀብት ጥበቃ 50% ድርሻ የያዘው የማህበረሰብ አደረጃጀት ስርዓት ነው። የካፈቾ ብሔር የአደረጃጀት ስርዓት በጉምቦ የተደራጀ ነው፣ በቶሞ የተደራጀ ነውና እነዚህ የሚሰባሰቡበት ቦታ ነው ደን የሚባል። እነዚህ የሚሰባሰቡበት በአመት አንዴ አዲስ ምርት በሚሰበሰብበት ወቅት የሚገናኙበት አንድ ላይ ሆኖ የሚያከብሩበት የሚያስታውሱበት ስፍራ ነው ደን የተባለው። ከዚህ አኳያ ጥናቱ ዳሰሳ አድርገዋል ወይስ እንደውም እነዚህ ወደ ዘመናዊነት ቀይሮ ረስተዋል የሚለውን ለማድረግ ነው? ማመሰግናለሁ። ለማሽቃሮን እንኳን አደረሳችሁ ማለት ነው የምፈልገው። የከፋን ባዮስፊር ስንመለከት ለየት ያለ ነገር የማየው ዛሬም ከሰማሁት የኢትዮጵያ የኢኮኖሚ ዋልታ አሁንም በዚህ ዓመት እንኳን ከ2.6 ቢሊዮን ዶላር በላይ ሀገራችን የውጭ ምንዛሪ ያገኘችበትን ቡና ምንጭ ሆኖ የሚያገለግል አካባቢ ይህንን እንደ ማሳያ ሊሆን የሚችለው 5000 በላይ የዱር ቡና ዝርያዎች ያሉበት መሆኑ የከፋን የባዮስፊር ሪዘርቭ ስንመለከት እጅግ በጣም ልዩ ያደርገዋል። ስለዚህ የከፋን ባዮስፊር በልዩ መልኩ ማየት የሀገር ኢኮኖሚን ምን ያህል ለሀገር ኢኮኖሚ ፋይዳ እንዳለው አይ ቲንክ ማየት የሚያስፈልግ ይመስለኛል። እኛም ከዛ አንጻር ነው የምንመለከተው ማለት ነው። እዚህ ባዮስፊር ውስጥ መደረግ ያለበት አንዱ እኔ ባዮስፊሩ ራሱን በራሱ እንዲጠብቅ የማድረጊያ ስልት መቀየስ ያለብን ይመስለኛል። ሰልፍ ሰስቴኒንግ ኮንሰርቬሽን ሲስተም ራሱን በራሱ እንዴት አድርገን ራሱን በራሱ እንዲጠብቅ ማድረግ ይቻላል የሚለው በደንብ ጥናት ቢደረግበት ጥሩ ነው። እየተደረጉ ያሉ የአካባቢውን ማህበረሰብ የአኗኗር ሁኔታ ለማሻሻል ለመጠበቅ ለወጣቶች ስራ ዕድል ለመፍጠር የተሰሩ ያሉ ስራዎች በጣም ሊመሰገኑ ይገባል። ግን ቡናችንን ለመጠበቅ ምናልባትም የሀገራችን ሳንባም እኮ ሊሆን ይችላል ይህ አካባቢ በተለይ ደቡብ ምዕራብን ስንመለከት እና ከዛም አንጻር እኔ ምናልባት
ራሱን በራሱ ይሄ ባዮስፊር እንዴት ሊጠብቅ ይችላል የሚለውን በደንብ በጥናት ማስቀመጥ ያለብን ይመስለኛል። እኔ ምናልባት ይሄ ከተማ ለአረንጓዴ እድገት እንደ እድል ይህን ባዮስፊር መጠቀም ያለበት ይመስለኛል። የቦንጋ ከተማ እዚህ ባዮስፊር ውስጥ እንዳለ ተገንዝቤያለሁ። ለዚህ ከተማ እድገት ይሄ ባዮስፊር እንደ እድል ነው። እንዴት ይህን እንደ እድል መጠቀም ይቻላል? ምናልባትም ከተማውን ወደ ጎን ከማስፋት ይልቅ ወደ ላይ አሳድጎ ሞር የቱሪስት መዳረሻ ይበልጥ የመዝናኛ ስፍራ ማድረግ የሚቻል ይመስለኛል። ይሄም ከጥናት ጋር መምጣት ያለበት ነው። ምናልባት እዚህ የክልሉም አስተዳደር ያለ ስለሆነ እኔ ቨርቲካል ዴቨሎፕመንት ላይ ፎከስ ብናደርግ ከተማው እድለኛ ነው። እኔ ገና ከላይ ከተራራው ትናንትና ስወርድ ይሄ ምን አይነት ውብ ከተማ ነው ያልኩት። ስለዚህ እንዲህ ያለ አረንጓዴ ከተማ እምብዛም ተፈልጎ ስለማይገኝ ይሄን ከተማ ቨርቲካል ግሮውዙን አበረታቶ አይ ቲንክ እድሉን መጠቀም የሚቻል ይመስለኛል እና ከዛ አንጻር ቢታሰብ ጥሩ ነው ብዬ አስባለሁ። እንደው እነዚህን ሀሳቦች ሳላነሳ አልመለስም ብዬ ነው እድሉን የወሰድኩት። በጣም አመሰግናለሁ። እንኳን ደስ ያላችሁ። እጅግ በጣም ውብ ነገር ነው እዚህ አካባቢ ያለው። አብረናችሁ እንሰራለን። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት የብዝሃ ሕይወት ከብዝሃ ሕይወት ጥበቃ ጋር የተያያዙ ነገሮችን ከእናንተ ጋር አብሮ ለመስራት ዝግጁ ነው። ስለዚህ ክልሉ የመመስረት ትልቁ ትሩፋት የሆነው የራሳችንን ጉዳይ የጎደሉንን ፈልገን አውጥተን እንድንሰራ ያስቻለ ሁኔታ የተፈጠረው የክልሉ መመስረት ወደዚህ መምጣት ሆነና በክልሉ ከተቋቋመ በኋላ በቢሮ በዚህ ከተደራጀን በኋላ ከዩኔስኮ ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር በመነጋገር ቀጣይ እድል እንዲሰጡን በማስቻል 2 ዓመታትን ያለፈ ጉዞ ተደርጎ ዛሬ ሪፖርቱ አርቆ ቅድም በቀረበው ባይ ዘ ወይ ሲመዘገብ ያልነበሩ ፋይንዲንጎችን በሙሉ ጨምሮ ነው የቀረበው። ማይክሮቢያል ፋይንዲንግ አልነበረውም ከዚህ ቀደም። ስፒሺሶቹ በኢትዮጵያ ደረጃ ከ33% በላይ ስፒሺስ በሙሉ ያካተተ አዳዲስ ጥናቶችን ያካተተ ሪፖርት ለዩኔስኮ ተልኮ መልካም ዜና ባለበት ወቅት ነው የዘመን መለወጫ ታሪካችን በዓላችንም ይሄን 15ኛን ዓመት እያከበርን ያለነውና ይሄ ትልቅ ዜና ነው። እንኳን ደስ አለን። ታሪክ ማስቀጠል አንድ ወቅት የተሰራ ታሪክ በሆነ ሰዓት ላይ ፌል ሲያደርግ የትውልድ መቀጨጭ ስለሆነ ይሄን ማስቀጠላችን ትልቅ ነው። ሁለተኛው ይሄ ሰነድ ቤቱ እንዲረዳ ለ15 ደቂቃ ያዘጋጀ ነው እንጂ 260 ገጽ የጥናት ሰነድ ነው ለዩኔስኮ የተላከ። ስለዚህ ቅድም ጉጀራሻ ያቀረቡት ቁንጽል የሆነችውን መሰረታዊ ሐሳብ ለዚህ መድረክ በሚመጥን ብቻ ያቀረብነው እንጂ ሰነዱ ከ260 ገጽ በላይ ስፋት ያለው ነው። ይሄን ብለን ቅድም ሚስተር ማሽ ያነሳው ነገር አለ። ከምዝገባ ወዲህ ከ500 ሺህ በላይ የህዝብ ቁጥር ጨምሯል። ሲንስ ዘ ኖሚኔሽን ኦፍ አወር ባዮስፈር ከግማሽ ሚሊዮን በላይ ህዝብ ጨምሯል። የከፋ ህዝብ ቁጥር ማለት ነው። ይሄ የሶሾ ኢኮኖሚ ጥናቱ የሚያሳየው ነው። ቅድም ካልናቸው የተፈጥሮ ሀብት ጥበቃው ላይ ስፒሺስ ላይ ከምናወራው ውጪ በዚህ በተፈጥሮ ቦንጋ ከተማ የባዮስፈር ከተማ ናት። ይሄንን ነው ቅድም ሚስተር ማሽ የሚያወራ። አሁን ያለነው የባዮስፈር ውስጥ ነው ያለነው። በዩኔስኮ በተመዘገበ ከተማ ውስጥ ነው ያለነው። ስለዚህ እያንዳንዱ ነገር እዚህ ውስጥ የምናየው በሙሉ የዓለም ቅርስ ነው። እዚህ ውስጥ የፖፑሌሽን መጨመር አንዱ ስጋት ነው። ቅድም ቀርቧል። 2010 ላይ በፈረንጆች አቆጣጠር ባዮስፈር ስናስመዘግብ የነበረው የህዝብ ብዛት አሁን 550 ሺህ በላይ ጨምሯል። ስለዚህ የህዝብ መጨመር፣ የወጣቶች ቁጥር መጨመር፣ የስራ ዕድል መጨመር እነኚህ ነገሮች በሙሉ በተፈጥሮ ሀብቱ ላይ ጫና አይፈጥርም ወይ የሚል ነው። ትልቁ መልሳችን አይፈጥርም። ምክንያቱም የተፈጥሮ ማህበረሰባችን የምክር ቤት ስርዓታችን ቅድም የተባለው ባህላዊ አኗኗራችን ከወለደው ልጅ እኩል የተፈጥሮ ሀብቱን የሚንከባከብ ማህበረሰብ ስለሆነ ስላስመዘገብን ሳይሆን እየጠበቅን ያለ ነው ስለጠበቅን ስላቆየን ባህላችን ስለሆነ ነው የተመዘገበውና የነበረው ባህላችን የህዝብ ቁጥር መጨመሩ ስጋት እንደማይሆን ይሄ ቤት ያረጋግጥልኛል። እሱንም ኋላ ብሬክ ባረጋለሁ። ነገር ግን ይሄ መሸንገያ መሆን የለበትም።
ማህበረሰቡ አኗኗሩ እንዲህ ስለሆነ ዝም ብሎ ጠብቅ ስለተባለ ይጠብቃል ማለት አይደለም። በክልሉ መንግስት እውቅና ፕሮፖዛል ተቀርጾ ስራ እየተሰራ ነው ያለው። አንደኛው ኤንጂኦዎች እና ሌሎችን አስተባብረን ኔቸር ቤዝ ሶሉሽን በሚል ማህበረሰባችን በተፈጥሮ ላይ ጫና እንዳይፈጥር የኑሮ ማሻሻያ ድጋፎችን እያደረግን እንገኛለን። በሰፊው እነ ሬድ ፕላስ እነ አቡ በርካታ በክልላችን ውስጥ ያሉ ፕሮጀክቶች ማህበረሰቡ በተለይ ኑሯቸውን ተፈጥሮ ሀብት ላይ ያደረጉ የማህበረሰብ ክፍላችንን ከዛ እጁን እንዲያነሳ የማድረግ ስራ ይሰራል። ያ ግን ለህዝቡ ክብር የሚመጥን ስላልሆነ ፔይመንት ፎር ኢኮሲስተም ሰርቪስ ታሳቢ መደረግ መቻል አለበት። ማንም እዚህ አካባቢ ኢንቨስት አድርጎ የሚኖር ነጋዴም ማንኛውም ለተፈጥሮ ሀብቱ ላበረከተው ክፍያ መፍጠር አለበት። ይሄ በሚኒስትሮች ምክር ቤት ጸድቆ ተግባራዊ ሊደረግ ስለሆነ ይሄ ለኛ ትልቅ እድል ነው፣ ጫናውን ይቀንሳል። ሁለተኛው ይሄ ቤት ሁሉም ጆይን እንዲያደርግ ኢንተርናሽናል ኮሚኒቲውም እንዲደግፈን የምንፈልገው ጠብቀን በማቆየታችን ፔይመንት ፎር ሪሜይኒንግ ፎረስት የሚባል የካርበን ክሬዲት ስርዓት መምጣት አለበት ብለን በእውቀት በፖለቲካል ኮሚትመንት እየታገልን ስለሆነ ያም ተጨማሪ ነገር ያመጣል። ይሄ ቤት ጆይን ያደርገናል የሚል እምነት አለን። ስለዚህ እነኚህና መሰል የሆኑ ነገሮች ከጎን ለጎን እየተሰሩ ስለሆነ ፕሮፖዛሉም በክልሉ መንግስት እውቅና ለፕላንና ልማት ሚኒስቴር በሳይንስና ጂኦስፓሻል ኢንስቲትዩት ድጋፍ ተዘጋጅቶ ፕሮፖዛሉ ሬዲ ስለሆነ ባጠረ ጊዜ ያንን እውን የምናደርግ ከሆነ ሶስት ነገሮችን፣ አንደኛ የደን ሽፋናችን እየጨመረ ነው ማለት የእርሻ መሬታችን እየቀነሰ ነው። ስለዚህ የደን ሽፋናችን የበጀት ቀመር አካል እንዲሆን የህዝብ ተወካዮችን ምሁራንም እዚህ ያላችሁ በሙሉ የበጀት ቀመር አካል እንዲሆን እንድትጮሁ እንፈልጋለን። ሁለተኛው የካርበን ክሬዲት ለሪስቶሬሽን እና ኤሚሽን ሪዳክሽን ብቻ ሳይሆን ጠብቆ ስላቆየ ብቻ ማህበረሰቡ ይገባዋል። ይሄ ቤት እንዲወስና በየቦታው እንዲታገል እንፈልጋለን። ሌላው ባለ ሀብቶች ማናችሁም ይሄን ኢኮሲስተም ተጠቅማችሁ ሀብት የምትፈጥሩ በሙሉ ከአንድ ሃይላንድ የምታተርፉት 10 ሳንቲም ለኢኮሲስተም መምጣት አለበት። ያ መልቲ ሚሊየን የማህበረሰባችን ኑሮ የሚያሻሽል ስለሆነ ብዙ ለውጥ የምናመጣበት ስለሆነ ተስፋ የሚያስቆርጥ አይደለም ለማለት ነው። አመሰግናለሁ። to say very short briefing for Mr. ቀረበው ውይይት ተከትሎ በቀጣይ ስለሚጠበቅ ጉዳይ አነጋገርናቸው አካላት ተከታዩን መልስ ሰጥተዋል። እስካሁን ተጠብቆ ያለው ሀብት ለህዝቡ ኢኮኖሚካሊም ተጠቅጥቅም መሆን አለበት፣ የበጀት ምንጭ መሆን አለበት። በግል ደረጃም እንደ መንግስትም ማለት ነው። አይተ እንደሆነ የበጀት ቀመሮች ውስጥ የሚካተቱ ኢሹዎች አሉት። አንዱ የሚታረስ መሬት ነው። አሁን እኛ በተወካዮች ምክር ቤት የቀመር አካል እንዲሆን እየፈለግን ያለ ነው። ኢሹ አንዱ ያልታረሰ ግን ተጠብቆ የኖረ ደን የቀመር አካሉ እንዲሆን እንፈልጋለን። ይሄን ጥያቄ ብዙ ጊዜ እናቀርባለን። ምክንያቱም ምንድነው ያልታረሰው ያልተጠበቀው ባለመፈለግ አይደለም፣ ወይም ደን የሚያርስ ህዝብ ባለመኖሩ አይደለም። የራሱ ካልቸር ጠብቆ ስለቆየ እንደገና ይሄ ደግሞ አሁን የምናከብረው በዓል አንዱ የመገምገሚያ መስፈርት ሆኖ ስለነበረ ጠብቆታል። ስለዚህ በዛ ምክንያት በመጠበቁ ኢኮኖሚካልም የመንግስት መዋቅር አካል መሆን አለበት። ህዝቡም ደግሞ ተጠቃሚነት ኢሹ ይነሳል። ምክንያቱም ዝም ብሎ አይጠበቅም። ለምንድን ነው የሚጠበቀው? ሲጠበቅ ደግሞ ከዛ ምን ያገኛል? የሚያስፈልጉ ይሄን እንዲጠበቅ የሚፈልጉ አካላት ምን አይነት ድጋፍ ያደርጉለታል? ከዛ በኋላ የሚገኙ ውጤት ደግሞ የጋራ እንዲሆን የሀገር እንዲሆን እየተሰራ ነው የሚል ኢሹ ነው። ስለዚህ ይሄም ብዙ ጊዜ መድረኮች ላይም አሁንም አስተያየት ተነስቶ እየተሰጠ ነው ያለው። ቀጣይም ቢሆን እነዚህ ኢሹዎች ላይ ምላሽ የሚያገኝ አካል በፕሮጀክቶችም ይሁን በመንግስት አካልም ይሁን ያነሳናቸው ጥያቄዎች በሂደት ጥያቄው ተመላሽ ሆኖ ህዝቡም ተጠቃሚ ይሆናል። ካልቸሩም ደግሞ አሁንም የግሪን ኢኮኖሚ የምናለማበት ወቅት ላይ ነው ያለነው። ይሄ ግሪን ኢኮኖሚ ቀደም ሲል አሁን በአገር አቀፍ የተጀመረው ያው ካፋ ውስጥ የነበረ ባህል ነው ማለት ነው። ስለዚህ ይሄ ነባር ባህል ስለሆነ ይሄን ማስጠበቅ ነው። ስለዚህ በውስጡ ያሉ የሚነሱ ጥያቄዎች የተለያዩ አካላት የተለያዩ ፕሮጀክቶች የሚመለሱበት ሁኔታ ነው እየተነሳ ያለው ማለት ነው። የምታወቀው በተፈጥሮ ሀብቱ ነው። ለዓለም ቅርስነት የተመዘገበ የተፈጥሮ ሀብት ባዮስፈር ያለበት አካባቢ ነው። ይህ እንግዲህ ለመመዝገብ የደረሰው የማህበረሰቡ አኗኗር ኑሮ በሙሉ ከተፈጥሮ ሀብት ጋር ተስማምቶ የመኖር ባህሉ ነው። ይህንን ጥብቅ ደን ወደ ዓለም ቅርስነት እንዲመዘገብ ያስቻለው እንግዲህ የከፋ ባዮስፈር በፈረንጆች አቆጣጠር በ2010 ዓ.ም የዛሬ 15 ዓመት በፊት በዓለም ቅርስነት በዩኔስኮ ተመዝግቧል። ከተመዘገበ በኋላ በየ10 ዓመቱ
ወቅታዊ ይዞታው እየተገመገመ ሪፖርት መደረግ ነበረበት። ነገር ግን ለዘርፉ ትኩረት ባለመሰጠቱ ከተመዘገበ በኋላ ወቅታዊ ሁኔታው ሪቪው ሳይደረግ ቆይቷል። አሁን ባለንበት ሁኔታ ከክልሉ መመስረት ጋር ተያይዞ በተፈጠረ እድል ትኩረት ተሰጥቶ የዛሬ 2 ዓመት በፊት ጀምሮ የተጀመረው የተፈጥሮ ሀብቱ የባዮስፈሩ አሁናዊ ሁኔታ በተለያዩ አገር አቀፍ ባለሙያዎች በዘርፉ ባሉ ባለሙያዎች እንደዚሁ በአዲስ አበባ ዩኒቨርሲቲ በሌላ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት ባሉ ሰዎች በጋራ በማጥናት ለዩኔስኮ ዋና መስሪያ ቤት ፈረንሳይ ሪፖርት ያደረግንበት ወቅት ነው። ታዲያ ይሄ ከዚህ ቀን ጋር ምን ያገናኛል ለምለው እንግዲህ የከፈቾ ህዝብ የዘመን መለወጫ በዓል ባህላዊ ነው። የህዝቡ ባህል አንዱና ዋነኛው የተፈጥሮ ሀብት አጠባበቁ አኗኗሩ ነው። ስለዚህ የዚህ የተፈጥሮ ሀብት ጥበቃው የማህበረሰቡ ያኗኗር ዘዬ ነው ማለት ነው። ይህንን በባህላዊ መልክ ተጠብቆ የቆየውን የማህበረሰቡን ባህል ሳይንሳዊ በሆነ መልኩ ዓለም አቀፍ ይዘት እንዲኖረው አድርጎ ማቅረብና ይሄን ደግሞ ለቀጣይ ትውልድ የማስተላለፉ ሂደት እኛ ብቻ ሳንሆን የምንጠብቀው የዓለም ማህበረሰብ መጠበቅ እንዳለበት ግንዛቤ እንዲወስድ የሚያስችል ፓናል ዲስከሽን ነው የተደረገው። ስለዚህ አንደኛ አሁንም ቢሆን ማህበረሰቡ እንግዲህ ከተመዘገበበት ጊዜ ጀምሮ 2010 በፈረንጆች ከተመዘገበበት በኋላ ከ550 ሺህ በላይ ህዝብ ጨምሯል። ይሄ ማለት ከግማሽ ሚሊዮን በላይ ህዝብ ጨምሯል ማለት ነው። የህዝብ ቁጥር እየጨመረም ቢሆን የተፈጥሮ ሀብቱም አሁንም ጭምር ተጠብቆ ነው ያለው። ይሄ ምን ያህል ስር የሰደደ ባህል ከተፈጥሮ ሀብት ጋር ተስማምቶ የመኖር ባህል ያለው ህብረተሰብ ነው የሚለውን ያሰርጻል። ስለዚህ በመሃላችን ከዩኔስኮ የመጡ ከተለያዩ ኢንተርናሽናል ኮሚኒቲ የመጡ ከጀርመን የመጡ ናቡ ስታፎች ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት የመጡ ሰዎች ባዩት ነገር በተገኘው ጥናት በዚህ ሁሉ የህዝብ ቁጥር መጨመር እዚህ ላይ ደግሞ ተፈጥሮ ሀብት መጠበቅ የማይታሰብ ነገር ነው። ይሄን ባህሉን እውቅና መስጠት ማህበረሰቡን እውቅና መስጠት ተገቢ ስለሆነ በየዘመኑ ለውጥ ከሚገመገሙ ጉዳዮች ውስጥ አንዱ እና ዋነኛው የተፈጥሮ ሀብቱ እንዴት ከርመዋል በዘንድሮ ዓመት የሚል ስለሆነ ስርዓታችንን ባህላችንን በዚህ አይነት መልኩ ማስተዋወቅ ስለሆነ ከበዓሉ ጋር ቀጥተኛ ግንኙነት ያለው ስለሆነ ዛሬ ደስ በሚል ሁኔታ ጥናቱ ቀርቧል። ክቡራትና ክቡራን ይህ በዓል በቀጣዩ በዩኔስኮ ተመዝግቦ በአንድነትና በደስታ ለማክበር ያብቃን እያልን ዝግጅታችንን ቋጨን። መልካም የማሽቀሩ በዓል ለሁላችን። He